የዚያ ሰፈር ሰዎች የሚያጋጩት ሰው ብቻ ሳይሆን ሐሳብና ቃላትንም ነውና ታዬም እንዲሁ ናቸው። ከዚህ ቀጥሎ ነው እንግዲህ ግርም የሚል ሐሳብ የሚያነሱት። አቶ ታዬ ከፈረንጆች ጋር በተለይም ከዲሞክራሲው ዓለም ሰዎች ጋር በሥራቸው ምክንያት አብረው የኖሩ ሰው ናቸው። በብርሃኑ ባይህም፣ በተስፋ የታደሰም፣ በጎሹ ወልዴም፣ በስዩ መስፍንም፣ በኃይለ ማርያም ደሳለኝም፣ በወርቅነህ ገበየሁም፣ በገዱ አንዳርጋቸውም፣ በደመቀ መኮንን ስር ሆነውም በውጭ ጉዳይ ሚኒስቴር ውስጥ ሲሰሩ የኖሩ ሰው ናቸው። በዚህም ምክንያት የዲሞክራሲው ዓለም ምርጫን፣ ሚዲያን፣ ፖለቲካን፣ ዲፕሎማሲን፣ ሰላምንና ጦርነትን እንዴት እንደሚመለከት በሚገባ ያውቃሉ ተብሎ ይገመታል። ደግሞም ሎስ አንጀለስም ኒውዮርክም የኖሩ በመሆናቸው የምርጫ መመዘኛዎችንም ሆነ የምርጫን ምንነት ለመረዳት አይቸገሩም ተብሎ ይታሰባል። ይሄኛው ሐቅ በአንድ በኩል የኦህዴድ ተላላኪነታቸው በሌላ በኩል እየተምታቱ ያስቸገሯቸው የሚመስሉት ፕሬዚዳንት ታዬ የዓለም አቀፍ የምርጫ መመዘኛዎችም ሆኑ የምርጫ ትርጓሜን የማያሟላ ድግስ እንደተከናወነ የገባቸው ይመስል እንደውም እኛ የራሳችንን የምርጫ መመዘኛ እንከተላለን ብለው አረፉት። እርግጥ ነው የምርጫ ስኬታማነት የዲሞክራሲ ስርዓት ግንባታ አንዱ መለኪያ ቢሆንም ኢትዮጵያ እንዳንድ ነባር የታሪካዊ ስልጣኔ ወይም ኦልድ ሲቪላይዜሽን ልዩ የሆኑ ኢትዮጵያዊ መለኪያዎች እንዳሉን ማወቅም ተገቢ ነው። በራሳቸው ባህል በራሳቸው ስሪት ሳይሆን ሌሎች በጻፉት ነው አገራት የሚመዘኑት። ስለዚህ መመዘኛዎችን ጥሰን አልፈናል። መመዘኛዎችን ጥሰን አልፈናል ማለት ምንድን ነው? ኢትዮጵያ ስለ ምርጫ የራሳችን መመዘኛ አለን የሚሉት የአብይ አህመድ ፕሬዚዳንት እነዚህ መመዘኛዎቻችሁ ምንድን ናቸው? ዓለም ከተስማማበትና ከተገበረው የዲሞክራሲያዊ ምርጫ መስፈርት ውጪ ምን አሳያችሁ፣ ምን አላችሁ ቢባሉ የሚመልሱት ያላችሁ አይመስልም። በእርግጥ በብልጽግና ዓለም የምርጫ መመዘኛዎቹ በ2013ም በ2018ም ታይተው የተረጋገጡ ነገሮች ናቸው። ጦርነት እያካሄዱ መደገስ፣ የውጭ አገር ጋዜጠኛን ከአገር እያባረሩ የአገር ውስጦችን እያሰሩ ተፈናቃይን ሳይቀር በካምፕ ውስጥ ምረጥ እያሉ መጨከን የነታየን ምርጫ ከዓለም አቀፍ መመዘኛዎች ለየት ብሎ ሲታይ መገለጫው ይሄው ነው። ፕሬዚዳንቱ ይቀጥሉና ፈገግ የሚያሰኝ መመዘኛ ወይም መስፈርት ያስቀምጣሉ። የኢትዮጵያን ይለያል ያሉበትን የኢትዮጵያ ምርጫ አሉ። ከሌሎች የዲሞክራሲ ምርጫዎች የሚለየው የምርጫው ዕለት ሰዎች ስለሚጠያየቁ ነው ይሉና የቤተ ዘመድ መተያያ መድረክ በመሆኑ የራሱ መስፈርት ነው ይላሉ። እናቶች፣ አባቶች፣ አዛውንቶች፣ ወጣቶች ምርጫ ላይ ሲሰለፉ እኔ ባየሁት ልኬታ እናንተም በመሰከራችሁት ድምፅ ለመጣል ብቻም ሳይሆን እርስ በርስ ለመነጋገርም ለመወያየትም ለመጠያየቅም ይህን ባህል የትም ቦታ አታዩት። ይህ ትልቅ ተሰጥኦና እሴት ነው። የምርጫ ዕለት እርስ በርስ የሚነጋገር ወጣትና አዛውንት የሚጠያየቅም ሰው የትም ዓለም የለም የሚሉት አቶ ታዬ አጽቀሥላሴ ይህም የብልጽግናን ምርጫ ልዩ የሚያደርግ መመዘኛ መሆኑን ገልጿል። እንዲህ ያለ አቅመቢስ ንግግር ከፕሬዚዳንት አንደበት ይቅርና ከአንድ ተርታ ሰው ቢሰማ ግራ ያጋባል፣ ይጎረብጣል። የምርጫ ዕለት ሌላው ዓለም ተኮራርፎ ነው ወይ የሚውለው? ሌላው ዓለም ላይ የምርጫ ዕለት ወጣትና አዛውንት ሲደባደብ ያሳልፋልን? ይህ ምን የሚሉት የተራ ካድሬ ንግግር እንኳን የማይመጥን ቃል ነው ብሎ መጠየቅ እንዲህ ያለው ነገር ከብልጽግና ሰዎች የሚጠበቅ ነውና እርማት አያስፈልገውም። እንዳም ሆኖ አቶ ታዬ ተገርመው ያዩትና ተመስጠው በስሜትም ተሞልተው የሚናገሩት የትም ዓለም የሌለ መመዘኛ ነው ያሉለት የምርጫው ዕለት ያለው የወጣቶችና አዛውንቶች እርስ በርስ መነጋገርና መጠያየቅ ነው። በቃ የእነ አቶ ታዬ ምርጫ ልዩ ነገሩ ይሄው ነው። ከዚያም ይቀጥላሉ። ፋይዳ መታወቂያ ሁሉን ነገር ይዟል፣ ምርጫ ካርድ ካላወጣህም ምርጫ ካልመረጥህም ትታሰራለህ እያሉ በቀበሌ ካድሬ እያስፈራሩ ያስወጡትን የከተማ ነዋሪ ደግሞ አያሌዎች ወጥተዋል ይሉና ምክንያት ብለው የሚያቀርቡት ጉዳይ ይቀጥላሉ። ኢትዮጵያውያን የተመዘገብነውንም የመረጥነውም አገራችንን ስለምንወድ ብቻ። ክቡርነት ሆይ አገራችሁን መውደዳችሁን የምትገልጹት የአገሪቱን ወጣትና ሀብት በጦርነት በመጨረስ ነውን? ልማት በማቆም ነውን? አገር እንደምትወዱ የምታሳዩት ጦርነት እየተካሄደ ለአንድ ንጉሥ ወንበር ሲባል የቢሊዮን ብሮች ምርጫ ድግስ ማብላት ነውን? አገራችሁን የምትወዱት ህዝቡን በሃይማኖቱ በብሔሩ እየገደላችሁና እያፈናቀላችሁ ዩኒሴፍና ዩኤንኤችሲአር በድንኳን ባስቀመጧቸው ተፈናቃዮች ካምፕ ውስጥ የምርጫ ማካሄጃ ድንኳን በማቆም ነውን? በ10 ቢሊዮን ዶላር እዋጋለሁ፣ በመቶ ሺዎች እንተላለቃለን፣ 20 ዓመት
ውጊያን ማስቀጠል እችላለሁ የሚሉ ጠቅላይ ሚኒስትር እየመሯችሁ ነውን? አገራችሁን የምትወዱ ከሆነ እስኪ ከሴራና ከጦርነት ወጥታችሁ ለሰላማዊ ድርድሮች ፈቃደኛ ሁኑ የሚለውን ጥያቄ ማንሳት በእነዚህ ሰዎች እንጀራ ላይ መምጣት ነው። እዚህኛው የታየ ንግግር ላይ ግን ጌታቸው ረዳ ቅርጽ የሰጧት መልከ ጥፉን በስም ይደግፉ እንዲሉ የብልጽግናን የግንቦት 14 የጦርነት ውሎ ለማዋደድ በፈረንጅ ፊት ይዘዋት የቀረቧትና የአገዛዙ ጎበዛዝት ያስተጋቧት ነገር ትመጣለች። በዚያን ዕለት ህዝብ ወጥቶ መርጧል። የመረጠውም ለሰላም ያለውን ድጋፍና ለጦርነት ያለውን ተቃውሞ ለማሳየት ነው የሚለውን ንግግር ጌታቸው ረዳ አስተካክለው ወይም ፍሬም አድርገው በእንግሊዝኛ ካቀረቡላቸው በኋላ የኦህዴድ ብልጽግናዎች ለካ እንዲህም ማለት እንችላለን ያሉ ይመስል ታየልከው ደግመውታል። This particular election, as far as I'm concerned, is not so much a test of how popular he is as how much people are disgruntled. እኔ እስከማውቀው ድረስ ይህ ልዩ ምርጫ ጠቅላይ ሚኒስትሩ ምን ያህል ተወዳጅ እንደሆነ የሚለካበት ብቻ ሳይሆን ህዝቡ በየቦታው ባለው አነስተኛ ግጭትና አመፅ ምን ያህል እንደተበሳጨና እንደተሰላቸ ለማሳየት የተጠቀመበት ነው። ጅማና አዲስ አበባ ነበርኩ። ሰዎች በብዛት እየወጡ ድምፅ ሲሰጡ አይቻለሁ። በአንዳንድ አካባቢዎች ያሉ ተቃዋሚ ኃይሎች የጦር መሳሪያዎችና ፈንጂዎችን ጭምር በመጠቀም ድምፅ የመስጠቱን ሂደት ለማስቆም ሲሞክሩ አውቃለሁ። ነገር ግን ሰዎች እነዚያን መሰል ሙከራዎች በቆራጥነት ተቋቁመው ድምፃቸውን ሰጥተዋል። ህዝቡ በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች እየተስፋፋ ባለው አመፅና ሁከት ላይ ያለውን ከፍተኛ ጥላቻና ተቃውሞ ለማሳየት ድምፅ ሰጥቷል ብዬ ነው የማምነው። ስለሆነም ይህ ምርጫ የጠቅላይ ሚኒስትሩን ፖሊሲዎች የመደገፍ ሂደት እንደነበረው ሁሉ በተመሳሳይ ሁኔታ አመፅንና ሁከትን የመቃወም ሂደትም ጭምር ነበር። And I have reason to believe that as much as there are millions of people who support the Prime Minister and his policies, የኦህዴድ ሹማምንት እንዲህ ያለ ንግግር የሚያደርግ ሰው ሲያገኙ በእርግጥም ጥሩ አማካሪ ቀጥረናል ማለታቸው አይቀርም። የአገሪቱ ጠቅላይ ሚኒስትር ሰላም ወዳድ፣ ሌላው ግን ሰላም ጥል እንደሆነ የሚያስረዱትን የጌታቸውን ንግግር የሚሰሙት የአገዛዙ ሹማምንት በአልጀዚራ አቅመቢስና የጄኖሳይድ መሪ ያልከንን እስከ 2015 በዓለምና በኢትዮጵያን ፊት ያዋረድከንን እየካስከን ነው ብለው በአቶ ጌታቸው ሊደሳሰቱ ይችላሉ። ጌታቸው ህዝቡ ሰላምን መረጠ እያሉ ምስክር የሚጠሩት አብይ አህመድ ከአብይ አህመድ ጋር የተወዳደሩበትን ጅማና በሻሻ አዳነች አቤቤና መሰሎቻቸው ያሻቸውን የሚያደርጉበትን አዲስ አበባን ምሳሌ በማድረግ ነው። በእነዚህ ቦታዎች ምርጫ የተካሄደው ህዝቡ ጦርነትን ለመቃወም ስለቆረጠ ነው ባይ ናቸው። በትውልድ ቦታው ትክሪክ ከተማ የተሸነፈ ሳዳም ሁሴን ወይም በደማስቆ መራጭ የቸገረው አልአሳድ ታይቶ የሚያውቅ ይመስል በበሻሻና በጅማ የሚደረግን የአብይ አህመድን ምርጫ የሰላም መንገድን የመናፈቅ ምልክት አድርገው ይሰብኩበታል። እንዳም ሆኖ በመላ አገሪቱ ያሉት ግጭቶች የተወለዱትና የተስፋፉት በአብይ አህመድ ጦረኛ ፖሊሲ ምክንያት እንደሆነ ሲዘግብ ለከረመው የዓለም ሚዲያ ታጣቂዎችን እየፈጠሩና እያስታጠቁ እርስ በርስ እንደሚያገዳድሉ ኖቤል በተሸለሙ ማግስት ሚሊዮን ገዳይ ጠቅላይ ሚኒስትር ወደ ውጊያ ስለመግባታቸው በአገር ውስጥ ብቻ ሳይሆን ጎረቤት ሀገራትንም የሚተነኩሱ ስለመሆናቸው ሲመሰክር ቢያንስ 7 ዓመታትን ለዘለቀው የውጭው ዓለም ጌታቸው በተናገሩት ንግግር የሚሰበክ ሊሆን አይችልም። እሳቸው የፈረሙበትን የፕሪቶሪያን ስምምነት መቀደዱን በአደባባይ የሚናገሩ ጦረኛ መሆናቸውን በመጠቆም ህዝብ የሚያስርቡ የጦር ወንጀለኛ የሚላቸውን አለቃቸውን ሊያዋድዱ የቀረቡት ጌታቸው ረዳ ይህ መግለጫቸው ሲሰማ እንደ ማንኛውም የኦህዴድ ብልጽግና ሹም የተለመደ ደግሞም ማሳመን የማይችል ንግግር ተብሎ የሚታለፍ ከመሆን አይዘልም። ይችን ንግግራቸውን ግን ኦህዴዶች እንደወደዱላቸው ማሳያው በታየ አንደበት ሲደግሙት ሲታይ ነው። ምርጫው ላይ የተሳተፉና ይህንን ድግስ የደገፉ ሰላም ወዳዶች ይህንን የይስሙላ ድግስ ደግሞ የስ እርባና የለውም ያሉትን የሰላም ጸሮች አድርገው ለመከፋፈል የሞከሩት ከጌታቸው የቲአርቲ ቃለ መጠይቅ በኋላ ነው። የተመዘገብነውም የመረጥነውም ለሰላም ያለንን ፍቅር እና ቀናይነት ለመግለጽ ነው። ስንመራረጥ የዋልነው ሰላምን ለመደገፍ ነው የሚሉት ብልጽግናዎች ዋናው ጸረ ሰላም ሰው አለቃቸውና ተላላኪዎቻቸው መሆናቸውን አይናገሩም። ይልቁንም ታዬ አጽቀሥላሴ የኢትዮጵያ ዕጣ ፈንታ በእጃችን ነው ብለን መረጥን ይላሉ። ግዴለም እርስዎ መሆኑ መሰለችው የፈጸማችሁት ነገር እርስዎን የመጨረሻው የኢፌዴሪ ፕሬዚዳንት የሚያደርግ ስርዓት ለማዋለድ ነው። ከዚህ በኋላ እንደ እርስዎ ያለ የይስሙላ ፕሬዚዳንት ይቀርና አብይ በሌላ ኮፍያ አገር መሪ የሚሆኑበት ፕሬዚዳንታዊ አሰራር ይፈጠራል። ይህም ዕድሜ ከሰጣችሁና ከቀናችሁ በሚቀጥሉት 3 ዓመታት ውስጥ የምታከናውኑት ነው ብሎ እነ ታዬን ማስታወስ ማስደንበር አይሆንም። ወደፊት ፕሬዚዳንት አብይ አህመድ ለቀድሞ ፕሬዚዳንት ታዬ አጽቀሥላሴ ሹመት ሰጧቸው የሚል ሌላ ዜናም ሊሰማ ይችላልና እነ ታዬ በዚህ አይሸበሩ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።